እሺ የዘውትር ተከታታዮቻችን እንግዲህ ለዛሬ ይዤላችሁ የመጣሁት እንግዲህ የስኳር በሽታ መድኃኒት ባንጀምር በሰውነታችን ላይ ሊያደርስብን የሚችለው ችግር ምንድነው የሚለውን ነገር ለማውራት ነው። መድኃኒት እየወሰድን ከሆነ መድኃኒት እየወሰድን በሰውነታችን ላይ ሊያመጣው የሚችለው ነገር ሊያሰጋን የሚችለው ነገር ምንድነው የሚለውን ነገር ነው። እንግዲህ የስኳር በሽታ ሁለት አይነት ነው። አንድ በከዘር የሚመጣ ነው፣ ሙሉ በሙሉ ኢንሱሊን የምንለው ነገር ከተፈጥሮ አለመፈጠር ሙሉ በሙሉ አለመኖር ነው። ሁለተኛው ደግሞ እንግዲህ የሰው ልጅ ከአመጋገብ ጉድለት የተነሳ ወይም በትክክለኛው አመጋገብ አለመሄድ የሚፈጠር ነው እና ኢንሱሊን በበቂ ሁኔታ አለማመንጨት ነው ሁለተኛው አይነት። በሁለቱም አይነት ላይ ተመሳሳይ ነው በሰውነታችን ላይ ሊከሰት የሚችለው ወይም የሚያሰጋን ነገር። እንግዲህ ስኳር በሽታ ከተገኘ በኋላ ወይም ምርመራ አድርጋችሁ ከተገኘ በኋላ ወዲያውኑ በሕክምና መሰጠት ያለበትን መድኃኒት መጀመር አለበት። ሁሉም ሰው መጀመሪያ ሕፃንም ይሁን በጉልምስና ቢሆን በ45 ዓመት በላይ ስኳር በሽታ ከተገኘ ወዲያው መድኃኒት መጀመር አለበት። መድኃኒት ተጀምሮ ወደ ባህላዊ መድኃኒቶች መሄድ ይቻላል። ሁለተኛ ደግሞ ወደ ጸበልም መሄድ ይቻላል እና ሰዎች መጀመሪያ መድኃኒት ከመጀመራቸው በፊት ወይም በሽታው ታውቆ ሊሆን ይችላል ወይም ሳያውቁ ሊሆን ይችላል። በሽታው ምን እንደሆነ ሳይታወቅ ለረጅም ጊዜ ከሰውነታቸው ስኳር የሚወጣ ከሆነ ያ የሲስተሙን ይጎዳዋል። የነርቭ ሲስተም፣ የአይን ነርቭ ሲስተም፣ የኩላሊት ስራ፣ የኩላሊት መጎዳት፣ የታችኛው የሰውነት አካላችን ወይም የላይኛው የሰውነት አካላችን እጃችን ወይ እግራችን ሽባ የመሆን ደረጃ ላይ ሊያደርስ በሚችልበት ከተጎዱ በኋላ በሽታውን ካወቁት ወይም በሽታውን አውቀው ሲያበቁ ደግሞ መድኃኒት አልጀምርም በሚል ወይ ወደ ባህላዊ ሕክምና ወይ ወደ ጸበል በመሄድ በሰዓቱም መድኃኒት ሳይጀመር ሲቀር ከመድኃኒት ከመጀመሩ በፊት ሰውነታቸውን ከስኳሩ ህመም የተነሳ ሰውነታቸውን የተጎዳው ጉዳት መድኃኒት ጀምረው ሊሆን ይችላል። እንግዲህ በሂደት ጸበል ቆይቶ መጣ ሰውም ይጀምራል ወይም በሽታውን ሳያቅ ቆይቶ ሰውነቱ ተጎዳ በኋላ በሽታው ከተለየለት በኋላ መድኃኒት ይጀምራልና መድኃኒት በሰዓቱ ጀምሮ በስንት ሰዓት ለሚከታተሉ ሰዎች በሂደት ምንም አይነት ችግር የኩላሊትም ችግር አያመጣም፣ የነርቭ ችግር አያመጣም፣ የማየት ችግር የአይን ችግር ያመጣልና ይሄን ነገሮች አይከሰቱም። ግን ከመድኃኒት ከመጀመሩ በፊት ሰውነቱ ተጎድቶ መድኃኒት ጀምሮ አውቆ በሽታውን ሳይታከም ሳያቅ ለረጅም ጊዜ ቆይቶ ወደ ሕክምና ሄዶ ካወቀ መድኃኒት ከመጀመሩ በፊት ሰውነቱ ጎድቶት የሄደው የስኳር በሽታ በሂደት መድኃኒቱን እየወሰደ አይን ማየት የማቆም የነርቭን ስለሚጎዳ ራስን አለመቆጣጠር፣ የመርሳት ችግር፣ የኩላሊት ችግር ኩላሊት ፌል ሊያደርግ ይችላል። የታችን የሰውነት አካል እግራችን አንደኛ እግራችን ሊሆን ይችላል ወይ ሁለቱ እግራችን ሊሆን ይችላል ወይ አንደኛው እጃችን ሊሆን ይችላል ወይም ራሳችን መቆጣጠር ወይ አንደኛው ፊታችን በአንድ በኩል አለንቀሳቀስ ማለት ሰውነትን መዛም የነርቭ ችግር ያመጣል እና ነርቭ ችግር ሊያመጣ የሚችለው የኩላሊት ጉዳት ሊያመጣ የሚችለው መድኃኒት ከመጀመራቸው በፊት ሰውነታቸውን ጎድቶት የሄደው የስኳር ህመም ነው። በሰዓቱ ግን ወዲያው እንደተገኘ ግን መድኃኒት የሚጀመር ከሆነ በሂደት ለረጅም ዓመታት ተጠቅመው ራሱ የራሳቸውን የመሳት አይን አለማየት፣ የኩላሊት ችግር፣ የእጅና ለማንቀሳቀስ ምላስን ለመሰብሰብ መቸገር፣ ለማየት አይናቸው የማየት እጥረት ወይም ብላይንድነስ የሚለው ነገር እንደዛ ነገር ምንም ነገር እንደዚህ አይነት ምልክቶችና ጉዳቶች ሊያመጣ ይችላልና ሁሉን ህብረተሰብ ሊያሳስብ የሚችለው በልጆች ላይ ሊከሰት ይችላል፣ በጉልምስና ሊከሰት ይችላል፣ በትላልቅ ሰዎች ሊከሰት ስለሚችል የስኳር በሽታ እንደተገኘ የስኳር በሽታ መድኃኒቱን በሕክምና እየወሰዱ ነው ወደ ባህላዊ መንገድ መሄድ ያለባቸው እና በሂደት ከረጅም ጊዜ ሎንግ ላይፍ ነው ከረጅም ጊዜ በኋላ ነው ጉዳቱ የሚመጣውና አሁን መጀመሪያ ላይ መድኃኒት አለመጀመሩ ቀላል መስሎ ሊታይ ይችላል። ግን መጨረሻ ላይ ግን ጉዳት የሚያመጣው መጀመሪያ ላይ መድኃኒት ከመጀመራቸው በፊት ሰውነታቸው የተጎዳው ነገር ከ10 ዓመት ከ5 ዓመት ወይ ከ15 ዓመት በኋላ ሰውነታችን ይጎዳናልና ወዲያውኑ በሽታው እንደተገኘ መድኃኒት የሚጀመር ከሆነ ሰውነታችን ላይ የሚያመጣው ጉዳት አይኖርም። ይሄን ግንዛቤ ለመስጠት ነው። ለዛሬ አመሰግናለሁ። ዩቲዩብ ላይ ገብታችሁ ሳብስክራይብ አድርጉኝ። ኦንላይን ታገኙኛላችሁ። አመሰግናለሁ።